ሰላም ጤና ይስጥልኝ። ዛሬ ቆም ብለን ማውራት ያለብን ወሳኝ ጉዳይ አለ። በተለይ በዚህ ሰዓት ቪዛ እየጠበቃችሁ ላላችሁ፣ ትኬት የቆረጣችሁ ወይም ደግሞ ወደ ውጭ ሀገር ለመሄድ እቅድ ላላችሁ ኢትዮጵያውያን በሙሉ በመካከለኛው ምስራቅ በኢራን እና በእስራኤል መካከል እየተካሄደ ያለው ውጥረት እየተባባሰ በመምጣቱ አየር መንገዶች በረራን እየከለከሉ ይገኛሉ። የኢትዮጵያም አየር መንገድ በምን አይነት ሁኔታ ይገኛል የሚለውን ዝርዝር መረጃ የምነግራችሁ ይሆናል። እስከ ቪዲዮ መጨረሻው አብራችሁን ቆዩ። በመጀመሪያ በረራን በተመለከተ ያለውን ሁኔታ በዝርዝር እንየው። ጦርነት ባለበት አካባቢ ማለፍ ለአውሮፕላኖች በጣም አደገኛ ነው። ስለዚህ አሁን ላይ አየር መንገዶች የኢትዮጵያን አየር መንገድ ጨምሮ የኢራንን ሰማይ ላለመጠቀም ሲሉ ረጅም መንገዶችን እየዞሩ ይገኛሉ። ለምሳሌ ወደ አውሮፓ የምታደርጉት በረራ ከለመዳችሁት 2 ወይም 3 ሰዓቶችን ሊጨምር ይችላል ማለት ነው። ይህም ደግሞ አውሮፕላኖች መንገድን በዞሩ ቁጥር የሚጠቀሙት ነዳጅ በእጥፍ ስለሚጨምር የቲኬት ዋጋ ንረትን ያስከትላል ማለት ነው። ከዚሁ ጋር በተያያዘ ደግሞ በሁለቱ ሀገሮች መካከል ውጥረት በጨመረ ቁጥር አየር መንገዶች በረራቸውን በድንገት ሊሰርዙ ስለሚችሉ ትኬት ቢኖራችሁም እንኳን በየቀኑ አየር መንገዱ ላይ እየደወላችሁ ቼክ ማድረግ ይኖርባችኋል ማለት ነው። እሺ አሁን ወደ ቀጣዩ ነጥባችን ስናልፍ፣ ይሄ ደግሞ በጣም ብዙ ሰዎች የሚስተጓጎሉበት ችግር ነው። እርሱም ጦርነት ባለበት ወቅት ኤምባሲዎች ቪዛን ለምን ይከለክላሉ ወይንም ደግሞ ያዘገያሉ የሚል የብዙዎች ጥያቄ ነው። እርሱን እንመልከት። የመጀመሪያው ኤምባሲዎች ጦርነት ባለበት ወቅት ቪዛን የሚከለክሉበት ምክንያት የደህንነት ስጋትን ለመቀነስ ነው። ትልልቅ ሀገራት እንደ አሜሪካ፣ አውሮፓ ያሉ ሀገራት የደህንነት ፍተሻቸውን ከመቼውም ጊዜ በላይ ያጠናክራሉ። በዚህ ምክንያት ቪዛ ሊታገድ ወይም ደግሞ ሊዘገይ ይችላል ማለት ነው። ሌሎችም ሀገሮች በተመሳሳይ። ሁለተኛው ቪዛቸው ሊቆይበት የሚችለው ምክንያት ደግሞ ኤምባሲዎች ሰራተኞቻቸውን በመቀነሳቸው ምክንያት ሊሆን ይችላል። ምክንያቱም ኤምባሲዎች ውጥረት እየተባባሰ ከመጣ ሰራተኞችን ሊቀንሱ ስለሚችሉ የእናንተ ፋይል ደግሞ ፔንዲንግ ሆኖ ለረጅም ጊዜ ሊቋረጥ ይችላል ማለት ነው። በአጠቃላይ ዓለም አቀፍ ሁኔታው አስቸጋሪ ቢሆንም በቂ መረጃ ካላችሁ ጉዟችሁን ማሳካት ትችላላችሁ። እኔም አዲስ መረጃ እንደደረሰኝ አጋራችኋለሁ። እናንተም የገጠማችሁ ነገር ካለ ኮሜንት ላይ ጻፉልኝ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁ ሰብስክራይብ ማድረጋችሁን እንዳትረሱ።